እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ቆያችሁ? እግዚአብሔር ይመስገን። ለፍቅር ጥያቄው አንቺ ሴት የሚል ጥሪ ሰማሁ። ወደ እርሱም ዘወር አልኩ። አንድ ጊዜ ጠብቂኝ፣ የምነግርሽ አለኝ። አንድ ወዳጅ ነበረሽ፣ ሁሌ የሚፈልግሽ፣ ብትርቂ ላይረሳሽ፣ ብትሄጂ ላይሸሽሽ፣ በቃሌ ማለልሽ። ስሄድም አይረሳኝ፣ ስሸሿም አይተወኝ። እንዲህ ያለ ወዳጅ ደግሞ ወዴት አለኝ? ደግሞ ወዳጄ፣ ይህ አፍቃሪሽ ያልከው ስሙ ማን ይባላል? ግብሩስ ምን አይነት ነው? የወዳጅሽማ ከሰማይ ተጉዞ ምድር የመጣ ነው ራሱን አዞ እና የአፍቃሪሽ ላንቺ ለወደደሽ ላፈቀረሽ ብሎ ከላይ ታች ይወርዳል ክብሩን ጥሎ። ላንቺ ለወደደሽ ላፈቀረሽ ብሎ አደባባይ ሟች ነው እርቃን ተንጠልጥሎ። ላንቺ ለወደደሽ ላፈቀረሽ ብሎ በዝምታ ያልፋል ግፍ ውርደትን ችሎ። እንዲህ ያለ ፍቅር እንዲህ ያለ መውደድ ከየት የመጣ ነው? ከየት ዓለም መጣ? በየትኛው መንገድ? የፍቅር መልእክቱ አድራሻው ሰማይ ነው። ኢየሱስ ይባላል አንቺን የወደደው። እንዲህ ላደመጥኩት ለዚህ የመውደድ ቃል የፍቅር ጥያቄ እውነት ለኔ ገብቶኝ ተረድቼ አውቄ ልኖር ተስማማሁኝ ከእርሱ ተጣብቄ። ፈቃዱን እያረኩ ሳልል ጨርቄን ማጌ። ለተረዳሁት ቃል ለገባኝ ለዚህ እውነት ስጋና መንፈሴ ነፍሴ የሚገዛለት። በዚህም አላቁምም ለእኔ ብቻ አልልም፣ የቤቴን ብርሃን ከእንቅቡ በታች አላስቀምጠውም። ጓደኛ እንዲያይልኝ፣ ጎረቤት እንዲያውቀው፣ ሀገር እንዲፈውስ፣ ምድርን እንዲሞላው፣ ለሁሉም ጥያቄ ምላሽ እንዲሆነው፣ ያልቀመሰ ቀምሶት ሰላሙ እንዲያገኘው አካፍለዋለሁ። በጸጋው ታግዤ የፍቅሩን ጥያቄ እደግምለታለሁ። ለእኔ የደረሰ እኔ ጋር አይቆምም፣ አስተላልፋለሁ። በቅዱስ ደሙ ስለታጠብኩ ሌላ አማላጭ ሳያስፈልግ በቀኙ ሆንኩኝ ደሙ አቀረበኝ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው።